በሚል ሐሳብ ይሆናል። ስለዚህ እናንተ ማንኛውንም አይነት ጥያቄ መጠየቅ ትችላላችሁ፣ እኔም ደግሞ መልስላችኋለሁ። በመካከል ግን ምን ማድረግ እንዳለባችሁ አንዳንድ ቴክኒካል ነገሮችንም እንደ ምክረ ሐሳብ አቀርብላችኋለሁ፣ እነግራችኋለሁ ማለት ነው። በገና እንዴት ልቻል፣ እንዴት ጎበዝ ልሁን የሚለው ጥያቄ በመጀመሪያ ምንድነው የምታደርጉት? በገናን ማክበር ነው የመጀመሪያው ማለት ነው። የመጀመሪያው ስቴፕ በገና ማክበር ላይ ነው። በገናን ማክበር ስንል እንዴት ነው? ስንጀምር በጸሎት መጀመር፣ በገና ለመደርደር ስናስብ ተገቢውን አለባበስ መልበስ ያስፈልጋል። እንደምታውቁት የአቡነ ተክለ ሃይማኖት እናት ወይም የጸጋ ዘአብ ባለቤት ሚስት የካህዲ ልብስ ወይም የጣዖት ማምለኪያ ልብስ ለብሼ ብጸልይ እግዚአብሔር አይሰማኝም ብላ እንደተናገረች ተምረናልና ያ ማለት ምንድነው? አለባበሳችን ያው ከአሕዛብ ካልተለየ እግዚአብሔር ለራሱ ስናመሰግነው ደስ አይለውም ማለት ነው። ስለዚህ አለባበሳችን ተገቢውን አለባበስ መልበስ፣ በገና ከመደርደራችን በፊት ጸሎት ማድረግ ያስፈልጋል። ይህ በጣም አስፈላጊ የሆነ ነገር ነው ማለት ነው። እንደዚህ ማድረግ ያስፈልጋል። ከምንም በፊት ጸሎት ማድረግ፣ ተገቢውን አለባበስ መልበስ ያስፈልጋል። ይህ ቅድሚያ ሁኔታ ነው። በገና ከመቻል በፊት የሚደረግ ቅድሚያ ሁኔታ ነው ማለት ነው። ታብታብ ኮፒ ሊንክ አድርጉና እንቀጥላለን ማለት ነው። ቲክቶክ ላይ ያላችሁ በተለይ ዩቲዩብ ላይ ያላችሁ ግን ለጓደኞቻችሁ ብቻ ሼር አድርጉላቸው። ኦልራይት እሱን ማድረግ ነው ያለባችሁ። ከዛም በኋላ ተገቢውን አለባበስ ከለበሳችሁ፣ ከዛ ጸሎት ካደረጋችሁ በኋላ በገና መዘመር ትጀምራላችሁ። መጀመሪያ ጣታችሁን ማፍታታት። ጣታችሁ መጀመሪያ ከስራ ከቆየ ቅልጥፍና አይኖረውም። ያኔ ትንሽ ጣት መስራት 2 3 3 1 1 5 5 4 4 2 2 እያሉ ቅኝቱን እየደጋገሙ ማለት ያኔ ጣታችሁ ይፍታታል። ከመዘመራችሁ በፊት እንደዛ ማድረግ ነው። ጣታችሁን ካፍታታችሁ በኋላ ቀጣይ የምታደርጉት ምንድነው? የምታውቁትን ቀለል ያለ መዝሙር ለአንደበታችሁ መከፈት ይጠቅማል። መጀመሪያ ጣታችሁን አፍታታችሁ አይደለም፣ ቀጥላችሁ ጉሮሯችሁን ማፍታታት ይኖርባችኋል። የምትፈልጉትን መዝሙር ከመዘመራችሁ በፊት ምን ማድረግ አለባችሁ? የምትችሉትን ሌላ መዝሙር፣ ለምሳሌ ማን ይመራመር የሚለውን መዝሙር ለመዘመር ብታስቡ አውደ ምሕረት ላይ ሊሆን ይችላል፣ ወይም እንደዚህ ፕሮግራም ላይ መጀመሪያ አባታችን መዘመር። መጀመሪያ እናንተ አባታችን ስትዘምሩ ጉሮሯችሁ ይከፈታል፣ ጣታችሁ ይፍታታል። ከዛም በኋላ ወደ ዋናው መዝሙር መቀጠል ትችላላችሁ እንጂ ከጀስት ደርሳችሁ መዝሙሩ ላይ አለመግባት። that means ኤክሰርሳይዝ፣ ቮካል ኤክሰርሳይዝ እና ጣት ኤክሰርሳይዝ መስራት ማለት ነው። እሱን ታደርጋላችሁ። እሱን ካደረጋችሁ በኋላ ቀጣይ የምታደርጉት ምንድነው? መዝሙሩን ትዘምሩትና ብቻችሁን ሆናችሁ መዝሙር ትዘምሩትና ከዛ ራሳችሁን ታዳምጡታላችሁ። የዘመራችሁትን መዝሙር ታዳምጡታላችሁ፣ ሪከርድ አድርጋችሁ ማለት ነው። ከዛ የት ላይ ዜማው እንደተበላሸ፣ ቅኝቱ ደግሞ ትክክል ካልመጣ፣ የእናንተ ድምፅና የበገናው ድምፅ እኩል ካልሄደ እያንዳንዱን ማዳመጥ ትችላላችሁ። ያኔ ስህተታችሁ ይገባቸዋል። ትክክል የሆነው ፓርት ደግሞ ጎልቶ ይታያቸዋል። እሱም ማድረግ ነው። እኒህን ካደረጋችሁ በጣም ክህሎታችሁ ይጨምራል። የበገና ፍቅር ይኖራችኋል። በቃ እንደዚህ ነው። እንዴት ክህሎት ላሳድግ በሚለው ዛሬ ርዕስ የምንወያየው ይሄን ነበር። እናንተ ጥያቄ ካላችሁ ጥያቄ ትጠይቁኛላችሁ። እኔ ደግሞ ከዚህ ተጨማሪ አሁንም እያከልኩ የሚያስፈልገውን ነገር እነግራችኋለሁ ማለት ነው። ይህን ካደረጋችሁ ሌላ የችሎታን ለመጨመር የበገና መዝሙር ዝማሬን ችሎታን ለመጨመር እንዴት ታደርጋችሁ? ጣታችሁን ስፖርት ማሰራት ትችላላችሁ። ስፖርት ማሰራት እንደዚህ
እንደዚህ ስታሰሩት ጣታችሁን ምን ይሆናል? ይፍታታል። ራይት እንዲህ ታሰሩታላችሁ ጣታችሁን፣ ወይም ደግሞ እንደዚህ ታሰሩታላችሁ። ያኔ ጣታችሁ ይፍታታል። ላይክ ስፖርት ስንሰራ ሰውነታችን በጣም ይፍታታ አይደለም? ልክ እንደዚያ ሁሉ ጣታችሁን ስፖርት ማሰራት ትችላላችሁ። እንዲህ ታሰሩትና ከዛ ደግሞ ከፊት እንዲህ ተዘረጉ ዝርግታችሁ እንዲህ መስራት ትችላላችሁ ማለት ነው። እንዲህ እየሰራችሁ ጣታችሁ ይዝላል። ያኔ ሲዝል ከዛም በኋላ ትንሽ ታርፉና በገናው ላይ ስታሳረፉት እጃችሁን በጣም ፈጣን ይሆናል፣ በጣም ቀልጣፋ ይሆናል ማለት ነው። እንደዛም ማድረግ ነው ያለባችሁ። ይህን ካደረጋችሁ ሌላ ምን ታደርጋላችሁ መሰላችሁ? በገናችሁን ሁልጊዜ መዘመር። ሁሌ ስትዘምሩበት በገናው ውበት ያመጣል፣ ዜማው ያምራል። የሚያወጣው ድምፅ እያንዳንዱ አውታር በጣም ይስባል። ያኔ በገናውን ልተው ብትሉ ለራሱ አይተዋችሁ። ይህ አንዱ ዋና ምክንያት ነው ለራሱ በገና ችሎታ ላይ ለመጨመር። ይህ አንዱ ዋናው ምክንያት ነው ማለት ነው። በገና ላይ ጎበዝ ለመሆን ዋናው መፍትሄ እንደማለት ነው። እንደዚህ ታደርጋላችሁ። ጣታችሁን ማሰራት፣ ቮካል መስራት፣ መዝሙሩን መዘመር። የምትፈልጉት መዝሙር ግን አውደ ምሕረት ላይ ወይም የሆነ ጉባኤ ላይ ከሆነ መዝሙሩ ከመዘመራችሁ በፊት ሌላ የምታውቁትን መዝሙር የብቻችሁ ናችሁ መዘመር። ከዛ ራሱ መዝሙር መለማመድ፣ ሪከርድ ማድረግ፣ ስትታችሁን መረዳት። በቃ ይሄ ነው እና በበገና ጎበዝ ለመሆን ዋናውና ጥሩ ነገር ከራሳችሁና ከሌላ ሰው ፊድባክ መውሰድ ወይም ቅሬታ መውሰድ። ከራሳችሁ እንዴት አድርጋችሁ ነው ቅሬታ የምትወስዱ? ራሳችሁን ሪከርድ በማድረግ ሪከርድ ታደርጉትና ከዛ ምን ነው ስህተቴ ብላችሁ ታስባላችሁ። ሌላ ደግሞ ሳታፍሩ ያለምንም ሳትሳቀቁ በሰው ፊት ተዘምሩታላችሁ። በጓደኛችሁ ሊሆን ይችላል፣ በገና አብረው በተማሩ ወይም እንደዛ፣ ወይም ደግሞ የድምጽ የመዝሙር ሌላ መዝሙር ያላችሁ ሊሆን ይችላሉ፣ ወይም የቸብቸቦ ሊሆኑ ይችላሉ ምናምን አይነት ነገር እነሱን ኮመንት እንዲሰጧችሁ መጠየቅ። ምኑ ላይ ነው ደስ የማይለው ነገር የት ጋ ነው ብላችሁ እነሱን ትጠይቋቸዋላችሁ። ከዛም በኋላ እያንዳንዱን ኮመንት ወስዳችሁ ራሳችሁን አፕዴት ማድረግ ማስተካከል። ያ ነው እናንተን ጎበዝ የሚያደርጋችሁ ማለት ነው። ይህ በጣም ኢምፖርታንት የሆነ ነገር ነው ማለት ነው። ኦኬ እንደዛ ታደርጋላችሁ። እንደዛ ታደርጋላችሁ ማለት ነው። ጥያቄ ካላችሁ ጥያቄያችሁን እቀበላለሁ። ጥያቄ ከሌላችሁ ደግሞ እቀጥላለሁ ማለት ነው። ይህ በገና እንዴት ልቻል ለሚለው ጥሩ መፍትሄ ለመንገድ ያክል ነው። ኦኬ ጥሩ መፍትሄ ለመንገድ ያክል ነው እስካሁን የተወያየንበት። ሌላም ምን ማወቅ ትችላላችሁ? ጣታችሁን ድር የሚባለውን ማወቅ። ራይት ድር የሚባለው ማወቅ። ለምሳሌ 1 3 1 5 1 4 4 5 2 3 3 2 3 1 የሚሉትን ድርቦች ማወቅ። እኚህን ስታውቁ ችሎታችሁ በዚያው እየጨመረ ይሄዳል። ራይት ሌላ ደግሞ ጊዜያችሁን በአግባቡ መጠቀም። ጊዜያችሁን በአግባቡ መጠቀም። ለምሳሌ ጣት ላይ ስትለማመዱ ጣታችሁ ፈጣን እንዲሆን ነው እንጂ የምትፈልጉት ጀስት የሆነች በየ2 ሰከንዱ አንዷን ጣት እያላችሁ ጊዜያችሁን ማቃጠል አይደለም። ሰው ባላችሁ ጊዜ በአግባቡ መጠቀም። በደንብ ጣታችሁን መደርደር። በደንብ ጣታችሁን መደርደር፣ ቶሎ መለማመድ በደንብ ማለት ነው። እንዲደክማ ዋና ዓላማው ጣታችሁ እንዲዝል እንዲደክማችሁ ነው እንጂ ጊዜ እንድታጠፉ አይደለም። ጣታችሁን እያንቀሳቀሳችሁ ጊዜያችሁን በአግባቡ መጠቀም ማለት ይሄ ነው። ይህ አንዱ በገና ላይ ጎበዝ ለመሆን በጣም መሰረታዊ ነገር ነው። ይህ አለ። ከዚህ በተጨማሪም ምን አለ ካላችሁ አለመሳቀቅ፣ አለመፍራት፣ አለመሸማቀቅ። ለምሳሌ ቤት ላይ የምትዘምሩ ከሆነ ምን ይለኛል ጓደኛዬ ወይም ደግሞ የሚሰማ ሰው ምን ይለኛል፣ ባለቤቴ ምን ትለኛለች፣ ባለቤቴ ምን ይለኛል፣ እህቴ ምን ትለኛለች፣ ወንድሜ ምን ይለኛል አይነት ነገር አይሰራም። ራይት እንደዚህ ያሉትን ነገሮች ከእናንተ ማስወገድ። ዓላማችሁ ምንድነው? እግዚአብሔር ማመስገን። እግዚአብሔር ሲመሰገን ደግሞ ስታመሰግኑት ሁልጊዜም ቢሆን ተቃራኒ ነገር ይመጣል። ሰይጣን ራሱ ሐሳብ ያሳድርባችኋል። ምን ብሎ?
ኧረ አንተ የምትዘምረው ወይም አንቺ የምትዘምረው ምን አያምርም፣ ደስ አይል፣ ዜማሽ ድምፅሽ አያምር፣ ድምፅህ አያምር፣ ውበት የለው፣ ዝም ብለህ ምን ታደርጋለህ ይላል። ከዛሳ ኧረ አንተ በዚህ መሀል ትዘምራለህ እንዴ? ትንሽ አታፍርም? ትንሽ አትሳቀቅም እንዴ? ኧረ ነውር ነው ይላል። ይህን ሰይጣን አምጦ በጆሮ ሹክ ይላል ማለት ነው። ያኔ አይምሮ ያስብና ኧረ የነገርስ የሚል የራሳችን ሀሳብ መስሎን ሰይጣን ሹክ ያለን በጆሮአችን የራሳችን ሀሳብ መስሎን እንደናገርና ወደኋላ እንላለን። እግዚአብሔር ከማመስገን እንርቃለን አለ። ስለዚህ ምንድነው አለመሳቀቅ፣ አለመፍራት፣ አላማችሁ እግዚአብሔር ማመስገን እንደሆነ ማወቅ። ይህ በጣም በጣም አስፈላጊ የሆነ ነገር ነው። ስትዘምሩ አትሳቀቁ፣ አትፍሩ፣ አትሸማቀቁ። ብቻ እናንተ የምትዘምሩት ለመታየት እንዳይሆን መጠንቀቅ፣ እሱን ለእግዚአብሔር ምስጋና መሆኑን ማወቅ። በቃ እሱን ከተረዳችሁ ሰው ምን አላችሁ እናንተ ምን ይመለከታችኋል? አይመለከታችሁም። እናንተ አላማችሁ ምንድን ነው? እግዚአብሔር ማመስገን። ሰው ይህና ላይ ምን ይበል? ዛሬ ያመሰገነ ሰው ነገ መሳደቡ አይቀርም። ነገ ዛሬ የተሳደበ ሰው ነገ ማመስገኑ አይቀርም። ያ ሁሉ ለእናንተ ምንም ቁም ነገር የለውም። አመሰገናችሁ፣ ሰደባችሁ፣ አሽማጠጣችሁ፣ ናቃችሁ፣ አይመለከታችሁም። እናንተ ምንድን ነው አላማችሁ? እግዚአብሔር ማመስገን ብቻ። እሱ ብቻ ስለሆነ መፍራት መሸማቀቅ ምናምን አያስፈልግም። ምንም ከሰው ምስጋና መፈለግም ካመሰገናችሁ ጥሩ ነው። ለእናንተ ግን ጉዳይ አትበሉት። ከሰደባችሁም ጥሩ ነው። ለእናንተ መታረሚያ ከሆነ ጥሩ ነው። ፊድባክን ትወስዱታላችሁ። አንተ ይህ ነገር እኮ ያምራል እንዲያው ምን ሆነ ቢሉህ ያችን ነጥቧን ትወስድና ይህ ነገር አያምርም ያለኝ ምንድናት ታየዋለህ። የሚጠቅም ከሆነ ትወስደዋለህ። ማይጠቅም ከሆነሳ የራሱ ሀሳብ ነው። ምን ቁም ነገር የለውም። የሰይጣን አንደበት ነው ብላችሁ መተው። ሰው እግዚአብሔርን ማመስገን ነው እንጂ ከሰው ምስጋና አለመፈለግ። ሰው ምን አለ አለማለት። ሰው ሲያመሰግናችሁ ደስ ብሏችሁ በጣም በገና ላይ ከበረታችሁ ሰው ሲሰድባችሁ ትተውታላችሁ። ስለዚህ ምንድነው ቢያመሰግኗችሁ፣ ቢሰድቧችሁ፣ ቢያሽሟጥጧችሁ ከእናንተ ውስጥ መግባት የለበትም። እናንተሳ መቀጠል ያለባችሁ እንዴት ነው? ከእግዚአብሔር ቃል መቀጠል ነው ያለባችሁ። ይሄ በጣም አስፈላጊ ነገር ነው እንጂ ሲያመሰግኗችሁ ጎበዝ፣ ሲሰድቧችሁ ደግሞ ደከም ካላችሁ እናንተ ሊድ እየተደረጋችሁ እየተመራችሁ ያላችሁት በሰዎች አሉባልታ ነገር ይሆናል ማለት ነው። በተለይ አሁን ጊዜ ሰው ቢያመሰግን ለራሱ ከልቦ ያመሰግንም ታውቃላችሁ። አስቸጋሪ ነው በጣም። ምንም ደስ የሚል ነገር የለውም እውነት ለመናገር። አሁን የዚህ ዘመን ሰው ቢያመሰግን ለራሱ አሁን ምንም እንዴት ነው ከልቡ አይመስለኝም በአብዛኛው ማለት ነው። ምንም የሚደንቀኝ ነገር የለም። ያው እግዚአብሔር አበርታኝ ነው ለማለት ነው። ኤኒዌይ እና እንደዛ ነው መሆን ያለንበት። ሁላችንም መበርታት ያለብን ከእግዚአብሔር ጋር ነው እንጂ ሰው አመሰገነኝ፣ ሰው ሰደበኝ፣ ሰው አሽሟጠጠኝ፣ ሰው ናቀኝ ምንም የሚመለከተን ነገር የለም። ዋና ዓላማችን እግዚአብሔር ሰማኝ ወይ፣ እግዚአብሔር ቅር ተሰኘብኝ ወይ፣ እግዚአብሔር እኔ በመመሰገኑ ደስ ብሎታል ወይ ነው እንጂ እኔ ከሊ ደስ ብሏቸዋል ወይ፣ እኔ ከሊ ሰደቡኝ ወይ ሳመሰግኑኝ ምናምን ካላችሁ ሲያመሰግኗችሁ ከፍ ትሉና ሲያወርዷችሁ ዘጭ ነው የምትሉት ማለት ነው። ያ ደግሞ በፍጹም አያስፈልግም። እሱ በጣም አንዱ ዋናው በገና ላይ ጎበዝ ለመሆን ዋናው ምክንያት ነው። ምኑ ሰው የሚላችሁን አለማዳመጥ፣ ኮመንት አለመውሰድ አይደለም። ቢያሽሟጥጧችሁ ጉዳይ አለማለት፣ ቢንቋችሁ ጉዳይ አለማለት፣ አትችልም ቢሏችሁ ጉዳይ አለማለት። ኔጌቲቭ ፓርት ግን ለእናንተ የሚጠቅማችሁ ከሆነ ምን ማድረግ መውሰድ፣ መማር። ከዛ ሰው ሲያመሰግኗችሁ ምናምን ጎበዝ መሆን ምናምን አያስፈልግም። እናንተ ባላችሁ ሌብል መሄድ፣ ባላችሁ ሌብል ጎበዝ ሲሏችሁ በጣም ጎበዝ ከሆናችሁ ሲሰድቧችሁ በጣም ሰነፍ ነው የምትሆኑት። ስለዚህ እናንተ ያላችሁ ከእግዚአብሔር ጋር አብሮ መሄድ ነው ማለት ነው። እሱ ነው ጠቅልል ስናደርገው ይህንን በሰው አለመመራት ማለት ነው። በሰው ምስጋና፣ በሰው አሉባልታ አለመቀየር። ይህ አንዱ በገና ላይ ጎበዝ የሚያደርገን ነገር ነው ማለት ነው። ነገር ነው። ሌላ ምንድን አለ ካላችሁ ከበገና ዘማሪያን ጋር አብሮ መዘመር
መወያየት። ምንም ይህን እኮ ከዚህ ልጅ እኔ ይሻላለሁ፣ ከዚህች ልጅ እኔ ይሻላለሁ፣ ይህ እኮ ዘግይቶ ነው የተማረ፣ እኔ እኮ ከፊት ነው የተማሩት፣ እኔ ሲኒየር ነው፣ ይህ ጁኒየር ነው፣ እኔ ጎበዝ ነው፣ ይህ ፍሬሽ ነው፣ እኔ ጠንካራ ነኝ፣ እሱ ደካማ ነው፣ እኔ ትልቅ ሰው ነው፣ ይህ ህፃን ነው፣ እኔ ወንድ ነኝ፣ እሷ ሴት ናት፣ እኔ ሴት ነኝ፣ እሱ ወንድ ነው፣ እኔ ወጣት ነኝ፣ እሱ ሽማግሌ ነው በማለት ራስን አለማኩራት ያስፈልጋል። ከማንኛውም ሰው ትምህርት ይገኝበታል። ከማንኛውም ደካማም ቢሆን አብሮ መዘመር ከተቻለ መዘመር የሚችል ከሆነ ካልሆነሳ ማስተማር እሱን ትልቅ ጸጋ ይሰጣል። እሱን አስተምርኸው አንተን ሊበልጥህ እንደሚችል ማወቅ አለብህ ወይም ማወቅ አለብሽ። ሰውን አለመናቅ በጣም አስፈላጊ ነገር ነው። ከሰዎች ጋር አብሮ መዘመርና ሰውን ሳይንቁ ከዚያ ሰው መማር ወይም ከዚያች ሰው መማር ያስፈልጋል። ይህ በጣም አስፈላጊው ነገር ነው፣ በገና ላይ ጎበዝ ለመሆን ማለት ነው። በጣም ብዙ ነገር ነው የነገርኳችሁ። ምን ምን አልኳችሁ? አንደኛ የጣት ኤክሰርሳይዝ መስራት፣ ሁለተኛ ቮካል ኤክሰርሳይዝ መስራት፣ ሶስተኛ ዋናው መዝሙር ከመዘመራችሁ በፊት የምትፈልጉትን በአውደ ምሕረት ወይም በጉባኤ ሌላ የምትችሉትን መዝሙር መዘመር። ማን ይመራመር የምትዘምሩ ከሆነ አባታችሁ ቀድማችሁ መዘመር፣ ድምፃችሁ እንዲገራላችሁ አውደ ምሕረት ላይ ስትገቡ ሌላ ያልታሰበ ድምፅ እንዳይወጣባችሁ ማለት ነው። ስንት ነገሯችሁ? 4 ነው። የጣት ኤክሰርሳይዝ፣ ቮካል ኤክሰርሳይዝ፣ መዝሙሩ ከመዘመራችሁ በፊት የምትችሉትን ሌላ መዝሙር፣ ቀላል የሆነ መዝሙር ዘምራችሁ አንደበታችሁን መግራት። ስንት ሆነ? 3። ሌላስ? ፊድባክ መውሰድ፣ ከሰው ቅሬታ መውሰድ 4። 5ኛ ምንድን ያልኳቸው? 5ኛ ከሰው ጋር መዘመር። 6ኛ በገናችሁ ውበት እንዲኖረው ሁልጊዜ መዘመር። 7 ብቆጥረው ብዙ ይሆናል። 7ኛ በሰው አለመመራት። ሰው አሽሟጠጣችሁ፣ ሰደባችሁ፣ ጎበዝ ጎበዝ አላችሁ፣ ከእናንተ ጋር የሚቀየር ነገር የለም። አላማችሁ ከእግዚአብሔር ጋር ስለሆነ። 8ኛ ምን ይሆናል? 8ኛ ሌላ ራስ በቆጠረው ብዙ ነው። በሆነ ዶክመንት በጽፈው አይገስ ጥሩ ሊሆን ይችላል። ወደፊት ምናልባት ላሰፍረው እችላለሁ። ይሄንን አሰፍረዋለሁ ወደፊት ማለት ነው። 7 ነገር ነገርኋችሁ። ይሄ በጣም ጥሩ ነገር ነው ማለት ነው። እነዚህም ማድረግ ዘግይታችሁ መጣችሁ ካላችሁ ዩቲዩብ ላይ የተማርነው ስላለ አለፍ ብላችሁ ማየት ወይም ሌላ ጊዜ ማየት ትችላላችሁ። ቲክቶክ ላይ ያላችሁ ዩቲዩብ ቻናል አለን አትካህሊ በገና የሚል ከዩቲዩብ እና ከቴሌግራም ዩዘርኔም ጋር አንድ አይነት ነው። ሶስቱም ቲክቶክም ዩቲዩብም ቴሌግራም አንድ አይነት ስለሆነ ጆይን፣ ሳብስክራይብ፣ ፎሎ እንድታደርጉን በትህትና እንጠይቃለን ማለት ነው። እንጠይቃለን። ማንኛውንም አይነት ጥያቄ ኮሜንት ላይ በጽፉ ጥያቄያችሁን እመልሳለሁ ማለት ነው። ጥያቄያችሁን እመልሳለሁ። ኦልራይት any question guys you have? ጥያቄ ካላችሁ ጥያቄያችሁን እቀበላለሁ ማለት ነው። ጥያቄ ካላችሁ ጥያቄያችሁን እቀበላለሁ። ጥያቄ ካላችሁ ጥያቄያችሁን እቀበላለሁ። any question you have guys? any question you have let me know. ጥያቄ ካላችሁ ጥያቄያችሁን እቀበላለሁ። ዛሬ በገና እንዴት ልቻል የሚለውን ዲቴል በጣም ተመምረናል። ይህን ካደረጋችሁ ከዚህ በላይ ምንም የሚጠበቅባችሁ ነገር የለም። ጥያቄ ካላችሁ ቲክቶክ ላይ፣ ቴሌግራም ላይ፣ ዩቲዩብ ላይ ያለው ዩዘርኔማችን አንድ አይነት ስለሆነ ሳብስክራይብ፣ ፎሎ እና ጆይን እንድታደርጉ። ቴሌግራም ላይ አትካህሊ በገና ብላችሁ ሰርች በማድረግ ቻናሉን ጆይን አድርጉ። ዩቲዩብ ላይ አትካህሊ በገና ብላችሁ ሰርች በማድረግ ሳብስክራይብ አድርጉን። ቲክቶክ ላይ አትካህሊ በገና ብላችሁ ሰርች በማድረግ ፎሎ ማድረግ እንዳትረሱ እላችኋለሁ። ለማሳሰብ ፈልጌ ነው። ጥያቄ ካላችሁ ግን ማንኛውንም አይነት ጥያቄ ጠይቁኝ።
እስካሁን ካብራራውላችሁም ሊሆን ይችላል፣ አዲስ ጥያቄም ሊሆን ይችላል። ሊቃውንተ